ወራህመቱላሂ ወበረካቱ። ውድና የተከበራችሁ የብልጫ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ተጠፋፍተናል። እንግዲህ ልጄ እየዳርኩ ነበረ። የልጄ ሰርግ ነበረብኝ። እንዲሁም ደግሞ መዳም ቤት ያላችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። መዳም ቤት ያለ ሰው ብቻ ነው እኔ ሰርግ የጠራሁኝ። ምክንያቱም ስራም መስራት ስለሚችል ስራም ስለሚያግዘኝ ማለት ነው። እንግዲህ እንዳትቀየሙ የሁሉም ሰው ጠርቼ ያለው ሰርጌን ማለት ነው። እንዴ የኔ ሰርግ ነው እንደምታው የልጄ ሰርግ እኮ ነው ያልኩት። ኧረ አይደለም እንዴ የሀያቴ ልጅ ሰርግ ነው ቤተሰቦቼ፣ የሀያቴ ልጅ ሰርግ ነው። እሺ ምን አማርኛ ጠፍቶብኝ ነው እንደ አንዴ ልጄ አንዴ የኔ ሰርግ ነው። እና ወደ ቁም ነገር ስንሄድ ማለት ነው። እንዴት ናችሁ? ግን ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንዲሁም ደግሞ ዛሬ የመጣሁበት ነገር ግን በጣም ያስከፋል። እውነት የኔ ከርታታ ወጣ ቀረች ስደት ዓለም ያለን ከኔም ጭምር ማለት ነው። እውነት እላችኋለሁ በእውነት የኔ ውሸት አይደለም። ያልፍልኛል፣ ነገ የተሻለ ኑሮ እንኖራለን እያን ወጥተን ቀራር ወጥቶ ከሚቀሩት ነገር አላህ ይጠብቀን እላለሁ። እውነት ማታ ላይቭ ላይ ቁጭ ብላ ቲክቶክ ላይቭ ላይ ቁጭ ብላ ጠዋት ግን የሰው ልጅ ሞቱ ሲሰማ ምን ይሰማል? እስቲ አስቡት እናንተ። እውነት ማታ ቲክቶክ ላይ ላይቭ ላይ ተቀምጣ ግን ጠዋትዋ ሞቱ ሲሰማ ምን ይሰማቸዋል ቤተሰቦች? እውነት በጣም ነው የገረመኝ። እኔ አገር ገብታ ተነስታ ልጄን ትምህርት አስጨርሳለሁ እያለች ልጄን የተሻለ ኑሮ አኑረዋለሁ፣ ልጄ ትምህርት ይጨርስልኝ፣ ትምህርት ላስተምረው በማለት አረብ ሀገር እየተንከራተተች እንዲሁም ባልታወቀው በሽታ ህይወቷ ማለፍ በጣም ይገርማል። እውነት እኛስ የራሳችንን አናስብም። ስራችንና የሰው ህይወት ነው የምንኖረው። እውነት የሰው ህይወት አንድ ቀን ሄዳ መመርመር የሰው ልጅ ጦር ነው። እውነት ያለብን ችግር በጊዜ እንቀርፈዋለን። ያለብን በሽታ ቶሎ እንከላከለዋለን። በበሽታው እስከ ጭራሽን ማጥፋት ከቻለን ቶሎ ከደረስን በሽታችን ማጥፋት እንችላለን። ይሄ በሽታማ ደግሞ የማይጠፋ ከሆነ በመከላከል እድሜያችን እናረዝማለን፣ በሽታው እናከሽፈዋለን በጊዜ ከደረስንለት። እኛ ግን ሐኪም ቤት አንሄድም። ደርሰን አልጋ ላይ ሳንወጥቅ መነሳት ሳያቅተን አልጋ ላይ ቁጭ ብለን ሳንቀር ሐኪም ቤት አንሄድም። ለምን? ከኔም ጭምር እኮ ነው፣ የእናንተ አይደለም፣ የሁሉም ሰው ነው። እውነት የመዳም ቅመሞች እውነት እንደው ሐኪሞች እንደሚሉ በሶስት ወር ቼክ ብናረግ እኮ እውነት ምን ያህል ሰው ህይወት የሚያልፈው ይቆይለት ነበረ። ግን ህይወት የሚያልፈው አላህ ወዶ ፈቅዶ ይሄንን ዓለም ይበቃሃል ብሎ ውስጥ ግን ምክንያት መሆን አለብን። እኛ ሰበቡ ማድረስ አለብን፣ መመርመር አለብን፣ ራሳችን ማወቅ አለብን። ምን እንዳለብን እንወቅ። ምክንያቱም የሰው አገር እሳት ነውና ያቃጥለናል። ውስጣችን ሰናቅ ነው የሚያልቀው። ከየመቶ ከስደም ነው የሚመጣው። ማሽን ምንጠርገው በካረባ ነው። እሱ ራሱ ስንጠርግ ደማችን ነው የሚመጣው። የአረብ ሀገር ያለ ሰው መቆሙ ስራ ሁሉ መቆም በካረባ መሆኑ ስራችን ሁሉ የኛ ደማችን እየመጠጠ ነው የሚሄደው። እያስደከመን ነው የሚሄደው። ደረጃ እየተመላለስን ስንቶች ወጣ ውረድ እያሳለፍን ህይወታችን ደግሞ አገር ገብተን አርፋለሁ እያለን እኮ ነው የምንታገለው። የተሻለ ኑሮ እንኖራለን በማለት ግን ሰነቀው እድሜያችን ያልፋል። ቤተሰቦቻችን ትመጣለች፣ እንቀበላለን በደስታ በእልልታ የሚል ቤተሰብ ግን
አስክሬን ሀገር ላይ ተቀበሉ ሲባል ምን ያህል ይሰማናል? እስቲ አስቡ ቤተሰቦች። ለምንድን ነው ግን እኛ ራሳችን መናቅበት? ለምን ራሳችን አንነቃም? እነሱ አንወስድም ቢሉን ራሱ በራሳችን ብር መሄድ ማን ይከለክለናል? ሊከለክሉም ይችላሉ። ሁሉም ቤት ጥሩ አይደለም። ሁሉም ቤት ደግ አይደለም። ደግ እንዳለን ክፉ አለ። የሰው ሀገር ነው ያለንና ነገር ግን በተመቸን አቅም በራሳችንን ብር ሄደን ቼክ ብናረግ ባይኔ ሳናቀው ህይወታችን ከሚያልፈው ማለት ነው። እውነትን ይገርመኛል። ሰው ልጅ ማታ አይተኸው ጠዋት ማታ አይታችሁት ጠዋት አስክሬን ሲሆን እስቲ ያስቡት። አይገርምም? እውነት ማታው ላይቭ ላይ እኮ እያወራች ላይቭ ላይ ቁጭ ብላ ነበር። ላይቭ ላይ ቁጭ ብላ እያወራች ነበረ። የማግስቱ ግን ሞተች። እኔ ግን ውሸት ነው የመሰለኝ ነበር ቤተሰቦች። እውነት ለምን ሚዲያ ላይ ውሸት ስለበዛ ውሸት በዝቷል በጣም። እውነቱን ውሸቱን ለመለየት አቅቶናል። ነገር ግን እኔ ያመንኩት አስክሬኗ አገር የገባው አይቼ ነው። አስክሬኗ አገር ገብቶ እሱን አይቼ ነው እንጂ አላመንኩም ነበር። ለምን ክፉ ደግም ሰው እንዳለ ክፉም ሰው ስላለ ብዙዎቹ ታውቃላችሁ፣ ያልሞተ ሰዎች እኔ የፎሎሩ ይሁን ለላይክ ይሁን የኮሜንት ይሁን አላቅም። ሰው እህት ያለው ሰው ወንድም ያለው ሰው እንደዚህ ያደርጋል ብዬ ተስፋ አላደርግም። በዛ ምክንያት አላመንኩም ነበረ፣ ውሸት ስለበዛ ሚዲያ ላይ ማለት ነው። እንዴት ጠዋት ላይ ማታ ላይ ብላይ ታይተ ጠዋት ሞተች ሲባል የኛ ህይወት እንደዚህ ቀን እንዲሁም እንባላለን፣ እርስ በርሳችን እንዲሁም እንባላለን። አንተ እንደዚህ ነህ፣ አንተ ትበልጣለህ፣ እኔ እበልጣለሁ፣ አንተ ታንሳለህ እየተባባል በማይሆን ዱንያ በማይሆን ከንቱ ነገር እንዲሁም ጋር ጊዜ እንጨርሳለን። እስካለን ድረስ ተዋደን ብንኖርስ? እስካለን ድረስ በፍቅር ብንኖርስ ምን አለበት ቤተሰቦች? እውነት እድሜያችን እንደዚህ ከሆነ ጠዋት ታይቶ ማታ ታይቶ ጠዋት የሚታጣ ከሆነ ጠዋት ታይቶ ማታ የሚታጣ ከሆነ ስንቱን። አሁን እኮ ሚዲያ የወጣ አስክሬኑ የገባ እናያለን እንጂ ሚዲያ ያልወጣ አስክሬኑ ያልገባ እንዲሁም ሚዲያ ላይ ቀረ ስንቱ አለ። ስንቱ ወጥቶ ይቀራል። ስንቱ በባህር ይቀራል። ስንቱ አስክሬን አሞራ የሚበላው አለ መንገድ ላይ የሚመጣው ራሱ እዚህ ሲመጡ ሰው ሀገር እንመጣለን ብለው ስንቶቹ ሜዳ ላይ ቀሩ። ስንቶቹ አሞራ በላ አለ። ግን አልሐምዱሊላህ ከሞቱትም አገር በመግባት አንድ አህል ነው። ቤተሰብም ለምን ምክንያቱም ከቀበረ በቃ እርማ አውጥቷል፣ አይቷል፣ ሰብር ያደርጋል። ግን አስክሬን የላየው ሰውስ እና እኔ የተመቻችሁም መዳም አልከፍልም ብር የምትል በራሳችሁ ብር ሄዳችሁ ቼክ አድርጉ። ያለባችሁን ነገር በጊዜ ትከላከላላችሁ። ያለባችሁ በሽታ የሚጠፋም ከሆነ ታጠፋላችሁ። እናንተ ካላችሁ ብር ሁሌ አለ። እኛ ካለን አረብ ሀገር ዘላቂም አለ፣ ሁሌም አለ፣ ብርም ሁሌም አለ። እኛ አንዴ ከሞትን አፈር ውስጥ ነውና አፈር ነው የምንገባው። ምንም የምናመርት ነገር የለም። ምንም አንነሳም። ዛሬ እኮ ድሃ ብንሆን ነገ እናገኛለን። ነገ ብንወድቅን ከነገ ወዲያ እንነሳለን። አንድ ሞትን ማለት ሞትን ነው። የመነሳት እድል የለንም። አለፍን አለፍን ነው። እውነት እህቶቼ፣ የመዳም ቅመሞች፣ በሰው ሀገር ያላችሁ እህቶቼ እውነት ተመርመሩ፣ እዩ፣ ራሳችሁ ቼክ አድርጉ። ከወደቅን አንነሳም። አረቦች እኮ የራሳቸውን እንጂ እነሱ እኮ በየጊዜው ሄደው ቼክ ያደርጋሉ። እኛን ግን አረቡ ቼክ ለማድረግ አያስቡንም ጭራሽም። የግድ ከታመምን አጋጣሚ ጥሩ መዳም ከሆነች ሐኪም ቤት ውስጥ ታስመረምራለች። ጥሩ መዳም ካልሆነች ደግሞ ኪኒኒ ሰብስባ አመጣ እንጂ
ዋጭ እያለች በሽታ ላይ በሽታ ትጨምራለች። ምክንያቱም ያልተመረመረ ነገር በሽታችሁ ምን እንደሆነ አልታወቀ ነገር አምጥተን ያ ነገር መድኃኒቶቹ ስንጠቀም እኛ ጥቅም እኮ አይሰጠንም፣ ጉዳት ነው እንጂ የሚሰጡን ማለት ነው። እውነት ነው የምላችሁ። የዛሬ ቪዲዮ ይሄንን ይመስላል። ይሄ ቪዲዮ ያያችሁ ላይክ፣ ሼር፣ አስተያየታችሁን ኮሜንት አስቀምጡልኝ። የዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ፣ ብዝዝት ትርፍርፍ በልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።